ሰላም ውድ ፋሚሊዎቼ፣ ዛሬ ደግሞ ምርጥ ፓስታ በአትክልት እንሰራለን። እኔ ፓስታ በአትክልት በጣም ነው የምወደው። ነጭ ሽንኩርት፣ ካሮት፣ ጥቅል ጎመን፣ ጥቁር ጎመን እና ቀይ ሽንኩርት እናዘጋጃለን። ከዛም ደግሞ ነጭ ሽንኩርታችንን እናበስላለን። ከዛ እንደገና ካሮታችንን ላው ላይ እናደርጋለን። ሽንኩርት ቀጥሎ እናስገባለን። ከዛም ደግሞ ከካሮት ከሽንኩርት በኋላ ጥቅል ጎመንና ጎመኑ እናደርግና በዚህ መልኩ እናበስለዋለን ማለት ነው። ፓስታው እንግዲህ እየተዘጋጀ ነው። ይሄ ደግሞ ይሄው እንደምታዩት እንደዚህ ፏ ብሎ ደርሷል። እንግዲህ በዚህ መልኩ ደርሷል ማለት ነው። በጣም አሪፍ ነው፣ ሞክሩት። ቆንጆ በርበሬ ያላችሁ ትንሽ ቆንጆ በርበሬ ብታረጉበት በጣም የተመረጠ ነው። በጣም ነው የሚጣፍጠው፣ ያው ለማጣፈጫ ያህል ነው። ከዛም ደግሞ አዝመሪኖ ያላችሁ አዝመሪኖ አድርጉበት። ከዛ ከላይ ቃሪያ ጣል አድርጉበት። በጣም አሪፍ ነው። ፓስታው እንግዲህ በዚህ መልኩ ይሄው እዚህ ጋር ደርሷል። አሪፍ ቁርስ ይሆናል ብዬ ተስፋ አደርጋለሁ። ውዶችዬ ትወዱታላችሁ። መልካም የቁርስ ጊዜ ይሆንላችሁ። መልካም ቅዳሜ ብያለሁኝ። ቻው